ይሄን ቪዲዮ ሁላችሁም መጀመሪያ ሰላምታዬ ይድረሳችሁ እያልኩኝ ቤቱን ሰብስክራይብ በማድረግ እና ልክ እንደናንተ እየጠቅማችኋል ለምትሉት ሼር በማድረግ ቪዲዮውን እንድትጀምሩ ስል በትህትና እጠይቃለሁኝ። ዛሬ የምናየው ስለ ቴንስ ነው። አጠር ምጥን ያለች ቪዲዮ ናት። በትዕግስት ተከታተሉኝ። ወደ ትምህርታችን ስንቀጥል ቴንስ ማለት ምን ማለት ነው እና ምን ያህል ቴንስ አለ የሚለውን በተወሰነ ዝርዝር ባለመልኩ ለማየት እንሞክራለን። ቴንስ ማለት በአማርኛ ሰዋሰው እንደማለት ነው። ሰዋሰው ማለት ምን ማለት ነው? በአማርኛ መጀመሪያ ለራሳችሁ ጥያቄ ጠይቁ። ቴንስ ሚንስ ዘ ታይም ዌን አን አክሽን ሃፕንስ። በቃ ቴንስ የሚያወራው አጠቃላይ አንድ ድርጊት መቼ እንደተፈጠረ በቃ ታይም ፕሪፈረንስ ነው የሚያሳየን ማለት ነው። ኢት ሾውስ ዌዘር ሳምቲንግ ሃፕን ኢት ሜይ ቢ ፓስት ኢት ሜይ ቢ ፕሬዘንት ኢት ሜይ ቢ ፊውቸር ሊሆን ይችላል። አንድ ነገር አንድ ድርጊት ትላንትና ነው ወይስ ዛሬ ነው ወይስ አሁን ላይ በመከናወን ነው ያለው ወይስ ነገርም የሚደረገው በቃ ያን በቃ ታይም ፕሪፈረንስን ሊያሳየን የሚችለው ማለት ነው። ኢት ኢዝ ኦልሞስት አባውት ታይም ፕሪፈረንስ። በቃ አብዛኛውን ማለት ስለ ታይም ፕሪፈረንስ ነው በቃ ሊገልጽ የሚችለው ማለት ነው። ሌላ የተለየ ተምራ የሆነ ነገር የለውም። እና ዜር አር ስሪ ታይፕስ ኦፍ ቴንስስ። ሶስት ታይፕስ ኦፍ ቴንሶች አሉ። ፕሬዘንት፣ ፓስት እና ፊውቸር ማለት ነው። ለዛሬ ከፕሬዘንት ቴንስ ላይ ሲምፕል ፕሬዘንት እና ፕሬዘንት ኮንቲኒዩስ እናያለን። ፕሬዘንት ቴንስ ብለው ኢት ኤክስፕረስ አባውት ኢቨንትስ ዊች ሃፕን ኢን ዘ ታይም። ፕሬዘንት ቴንስ የሚገልጸው ትናንትና የተደረገውን ወይም ነገ የምናደርገውን ሳይሆን ዛሬ ላይ አሁን የምናደርገውን ድርጊት ነው ሊገልጽልን የሚችለው። እና ፕሬዘንት ቴንስ በውስጡ ደግሞ ዜር አር ፎር ካታጎሪዎች አሉት። ሲምፕል ፕሬዘንት፣ ፕሬዘንት ኮንቲኒዩስ ቴንስ፣ ፕሬዘንት ፐርፌክት ቴንስ እና ፕሬዘንት ፐርፌክት ኮንቲኒዩስ ቴንስ ማለት ነው። ከዚህ ውስጥ ለመጀመሪያ ሲምፕል ፕሬዘንት እናያለን። እና በሲምፕል ፕሬዘንት እንግዲህ ሀቢቹዋል አክሽን ሩቲን አክቲቪቲዎችን በቃ በጣም በተደጋጋሚ የምናደርጋቸውን ነገሮች ልንገልጽ እንችላለን። ጀነራል ትሩዝ የሆኑ ነገሮችን በሲምፕል ፕሬዘንት እንገልጻለን። ፊክስድ ስኬጁል የሆኑ ነገሮችንም እንደዚህ በዚሁ በሲምፕል ፕሬዘንት የምንገልጽ ይሆናል ማለት ነው። ፈጠን ፈጠን ካልኩባችሁ በኮሜንት ላይ ረጋ ብለህ ስራልን በማለት ማሳወቅ ትችላላችሁ። እና ደግሞ አትረሱት ቤቱን ሰብስክራይብ ማድረጉን ማለት ነው አስታውሳችሁ ብዬ ነው። እሺ አሁን ሲምፕል ፕሬዘንት እንግዲህ ሀቢቹዋል ኦር ሩቲን አክቲቪቲዎችን ይገልጻል ብለናል። ለምሳሌ አይ ኤት ብሬክፋስት ኤቭሪ ዴይ ልንል እንችላለን። ሁልጊዜ በየቀኑ ብሬክፋስት እበላለሁኝ ቁርስ እበላለሁኝ እንላለን። እና አይ ጎ ቱ ቸርች ኤቭሪ ናይት ማለት እንችላለን። ለምሳሌ አሁን በተደጋጋሚ የምናደርገው ነው። ሁልጊዜ ማታ ማታ ወደ ቤተክርስቲያን እሄዳለሁኝ እንላለን። እና እንደዚህ ሀቢቹዋል አክሽኖችን በሲምፕል ፕሬዘንት መግለጽ እንችላለን። ጀነራል ትሩዝ የሆነች ለምሳሌ ዘ ሰን ራይዝስ ኢን ዘ ኢስት እንላለን። ለምሳሌ ፀሐይ በምስራቅ ትወጣለች። የጀነራል ትሩዝ ነው። እና ሲምፕል ፕሬዘንት ላይ በሲምፕል ፕሬዘንት ነው የምንገልጸው። ጀነራል ትሩዝ የሆነ በጣም ብዙ ኤግዛምፕል መስጠት እንችላለን። ለምሳሌ ዘ ዋተር ቦይልስ አት 100 ዲግሪ ሴንቲግሬድ ዘ ሚልክ ኢዝ ኦልዌይስ ዋይት ማለት እንችላለን። መቼም ወተት ቀይ ነው ምን አይኖርም፣ ሁልጊዜ ነጭ ነው። እንደዚህ የሆነው የመሳሰሉ ጀነራል ትሩዞችን በሲምፕል ፕሬዘንት ልንገልጽ እንችላለን ማለት ነው። ፊክስድ ስኬጁል የሆኑ ነገሮች ለምሳሌ ሺ ጎስ ቱ ስኩል አት 8 ኦክሎክ 8 ሰዓት ላይ ሁሌም ወደ ትምህርት ቤት እንሄዳለን ወይም ትሄዳለች እንደ ማለት ነው። እና እንደዚህ አይነት በቃ ፊክስድ ስኬጁል የሆኑ ነገሮች ጀነራል ትሩዝ ለሆኑ እና ሀቢቹዋል አክሽን በተደጋጋሚ የምናደርገው ነገሮች በሲምፕል ፕሬዘንት እንገልጻለን ማለት ነው። ቀጣይ ፕሬዘንት ኮንቲኒዩስ ቴንስ ነው የምናየው። ፕሬዘንት ኮንቲኒዩስ ቴንስ ኢት ዩዝስ ፎር አክሽን ሃፕኒንግ ነው። በመከናወን ላይ ላለ ነገር ነው። አሁን ላይ እያከናወነ ያለነው ነገር ላይ ነው የምንገልጸው። ለዚያ ነው በቃ ፕሬዘንት ኮንቲኒዩስ ቴንስ ኢት ዩዝስ ፎር አክሽን ሃፕኒንግ ነው። አሁን ላይ በቃ የምንገልጽ የምንጠቀመው አሁን ላይ እያከናወነ ያለውን ነገር ለመግለጽ ስንፈልግ ነው። ፎርሙ መጀመሪያ የቅርታ የሲምፕል ፕሬዘንት አልነገርኳችሁኝም። ፎርሙ ሰብጀክት ፕላስ ቨርቧን ነው። እንደ ሰብጀክቱ አይነት ቨርቡ ላይ ኤስም ኢኤስም ሊያስጨምረን የሚችለው አለ። ለምሳሌ
ሂ ሺ እና ኢት ሲሆን ቨርቡ ላይ እንደ አስፈላጊነቱ እና ኤስን እንጠቀማለን። በዛው አሁንም ደግሞ ፕሬዘንት ኮንቲኒዩስ ቴንስ ላይ ፎርሙ ሰብጀክት ፕላስ ቨርብ አይ ኤን ጂ ነው። ሰብጀክት ፕላስ ቨርብ ቱ ቢ ፕላስ ቨርብ አይ ኤን ጂ ማለት ነው። ለምሳሌ ሰብጀክቱ አይ በሚሆንበት ሰዓት አምን እንጠቀማለን። ቨርብ ቱ ቢ መቼም አም ኢዝ እና አር እንደሆነ ታውቃላችሁኝ። አይ ሲሆን አም እንጠቀማለን። ሂ ሺ እና ኢት ሲሆን ደግሞ ኢዝ እንጠቀማለን። አይ ዩ ዊ እና ዘ የመሳሰሉ ሲሆን ደግሞ አርን እንጠቀማለን ማለት ነው። ከዛ ፕላስ ቨርብ አይ ኤን ጂ ማለት ነው። ኤግዛምፕል ዘይ አር ዋቺንግ ቲቪ እንላለን። ለምሳሌ እነሱ ቲቪ እያዩ ነው ማለት ነው። አሁን ላይ በቃ አሁን ወይም በፊት ያዩትን ወይም ደግሞ በኋላ የሚያዩትን ሳይሆን የሚገልጸው አሁን ላይ የምናያቸው ማየት ናቸው። ገና ቲቪ እየተመለከቱ ነው ለማለት ነው አሁንም ማለት ነው። እና አክሽኑ ገና አልተቋረጠም። አሁን ላይ እያደረጉት ያሉትን ነገር ነው የሚገልጽልን። አይ አም ካሚንግ ቱ ዩ ፎር ግሪቲንግ ካለ ለምሳሌ እኔ ወደ አንተ እየመጣሁ ነው ለሰላምታ ወደ አንተ እየመጣሁ ነው ለማለት ነው። ለምሳሌ የራሳችሁ አም ካሚንግ ቱ ዩ ፎር ግሪቲንግ ካላችሁ እኔ ለሰላምታ ወደ አንተ እየመጣሁ ነው እንደማለት ነው። አሁን ላይ የምታደርጉትን ነገር ነው ልትገልጹበት የምትችሉት በፕሬዘንት ኮንቲኒዩስ ቴንስ ማለት ነው። እና ቀለል ባለ ኤግዛምፕል ራሳችሁም ተለማመዱት። በጣም ቀላል ነው።